ያሹ እናት የት ነው ያለችው? እምዬን ማየት ፈልጋለሁ። ያሹ እናት አሹ አላወቀም እንጂ አጎቷ ልጅ እኔና ዴቭ ልንጋባ እንደሆነ ሰምቷል። አይ ደህና ነሽ ግን? አዎ ይመስገን ደህና ነኝ ተመስገን። የባርኪት ማን ነበር ስሙ? ፍቅር። አዎስ ምን አይነት ልጅ ናት ግን? ቆይ ግን ለምን ማወቅ ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ በዓለም ዙሪያ ያላችሁ ፍቅር፣ ሰላም፣ አንድነት ለእናንተ እየተመኘው ለዚህ ቻናል አዲስ የሆናችሁ ገና ጀማሪ ነኝ አበረታቱ ማለት ነው። አዳዲስና አስገራሚ ትምህርታዊ እንግዲህ የድራማ ሪካፖች የምናቀርብበት ቻናል ነው። እናንተ ደግሞ እንግዲህ ቤተሰብ ሁኑ ላለው ከወዲሁ እና የአደይና የዴቭ ጉዳይ ውሳኔ ላይ ደርሷል። እሱም ደግሞ ቤተሰቦቿ ፈቅደዋል፣ አባቷም እናቷም። ነገር ግን ደግሞ ከመሀል ያላሰቡት ዱብዳ እህቷ ብርሃኔ ዴቭን ማፍቀሯ ነው። እንግዲህ ዴቭ እውነታውን አላወቅም እስካሁን። ብርሃኔ ለምን ጉዳይ እሱ እንደምትፈልገውና እንደምትከታተለው ግራ ገብቶታል። ነገር ግን ፊት ነስቷታል ከሱ ካንዳቶን ማለት። ታዲያ ዴቭ ግን ጉዳዩ ስለምን እንደምትከተለው በፍጹም አያውቅም። አደይ ግን ከሄለን እንግዲህ ዴቭን ፈልጋው አሁን ላይ ከተማ እንደምትመጣ እህቷ ብርሃኔ ስለሰማች እጅግ በጣም አዝናለችም ደንግጣለችም በሁኔታው። ነገር ግን ደግሞ ጓደኛዋ ለሊ በፍጹም ነገር ሊሆን ስለማይችል አትመኛት የሷን ወሬ በማለት አጽናንታት ነገሩን ትረሳ እየሞከረች ነው። ነገር ግን በሌላ በኩል እሷ ድጋሚ ስትጠይቃት ነገሩ እውነት ነው ወይ ትክክል ነው ወይ ስትል ሄለን የተሳስቸ ነው ነገሩ የተናገርኩት፣ ነገር ግን ደግሞ አደይ እንዳትናደድብኝ እንዲሁም ብርሃኔ ሚስጥሯን አወጣውባት በማለት እውነት እንደሆነና እንዳፈቀረችው እሷ እንደነገረቻት ነግራታለች። እጅግ በጣም አስደንግጧታል ለሌሊ ማለት ነው። ይህ ጉዳይ ለሌሊ እጅግ በጣም አስቸጋሪ ሆኖባት እሷም ለቤት ያማክረው ነበር። እሱ ግን ከራሷ አንደበት ይስትስማ እንጂ አንቺ እንዳትናገሪ በማለት ነገር ግን ደግሞ እሱ ወደዳት እንደ የሚል ነገር ምክንያቱም እየተዝናና ነው ከሷ ጋር ብላ ነገሩን አካብዳን የተናገረችው። ሄለን ካበበ ጋር አጎቷ እንደፈቀደላት ዛሬ ላይ ነግሯታል። በከተማ ቤት ተከራይተው ሊኖሩ ነው፣ ደዊና ጠይቂው፣ ከዚህ በኋላ አጎትሽም ያግዘናል፣ እኔም ከዚህ በኋላ አላማዝዤ ከአንቺ ጋር ህይወቴን መኖር ነው የምፈልገው፣ ልጎዳሽ ሳይሆን ከአንቺ ጋር ህይወትሽን ላደምቀው ነው እያላት ነው። እንግዲህ ቤቱ ተመቸሽ ብሎ ሲያማርጥላትም ተመልክተናል። ሌላው ፍቅር እንግዲህ ጓደኛዋ ነኝ በማለት ወደ ቤት ከመጣ በኋላ ዛሬ ላይ የቤዛ ወንድም በእናቷ መሀል አዋርዷት ነበር። ነገር ግን ዛሬ ብልሃት ፈጥራ የውሸቷ መላዋ ተሳክቶላት አእምሮን የሚያመው በሽተኛ ነው በማለት እናቷን እንዴት ከቤት አስገባሹ ብላ ይዘው እጁን እየጎተተች ስትሄድ ዝም እየስጎተትልሽ ወዴት ነው ተወስጂኝ እያላት ከኔም ደግሞ ፈልገው ስትልም አንቺ ራስሽን ሲላት ከዚህ በኋላ ከስከስ እዚህ ቤትን ቀጥ ብለህ እንዳትመጣ ጉድህ እንዳይፈላ በሁለተኛ ማግኘት እንዳታስብ ለእዛው ለቃቅም ማንነት ከነወቅ በደንብ በማለት ሰድባ እንዲሁም በጥፊ መተዋለች። ይህ ሰው ደግሞ ወደድኳት ብሎ ክንፍ ብሏል። እህቱ ቤዛም ዛሬ ላይ እየጠየቃት ነው። ስለ ባርኬት ንገሪኝ ሲል ከፍቅር ጋር ይቅርብ ጨዋታ ቀላል ሰው እንዳትመስል ከአንተ የባሰች ተንኮለኛ ናት የሚል ነገር እየሰጠችው ነው። እሱ ግን ሴትና ሴት አይዋደድም የሚል ግምትና አስተያየት ስላለው በፍጹም አላመናትም ነበረ። እንዲሁም ደግሞ አረጣ በድረቱ ስልክ ደውሎ ወንድሟን እንደሚፈልገውም ስታወራ ነበር። እንደተፈለገም እየነገረችው ነበረ ማለት ነው። ታዲያ እንግዲህ ይሄ አራጣ በዳሪ አለብን ከቤታችን የምትለው ነገር እውነት እየሆነ ሳይመጣ አይቀርም። የቤዛ ጉድ። ቤዛ ዛሬ ላይ ብዙ ነገር እንደምታደርጋት ስትባትም እሷም ቢሆን ከአንቺ ሳቀድሚ ቀድምሻለሁ ብላት ነበር። ፍቅር ወንድሟ የሚከታተላት ፍቅርን ምን እያለችሽ ነው በማለት ሲጠይቅ ተዋት እባክህ ምንም አታመጣ ስትል አርፈሽ ተቀመጭ ዝም ብለሽ እኔ እከተላታለሁ በማለት ዛሬ ላይ ተከታትሎ በመንገድ ላይ አፍኖ አስቀርቷታል። እናቷ ፍቅርን ፍለጋ የት ሄዳ ነው ልጄ በማለት ለራሷ ጥያቄ ፈጥራለች። እንዲሁም ደግሞ በአደይና በዴቭ ሰርግ ደስተኛ እንደሆነች ቤቱንም በአዲስ መልክ ቀይራ ሶፋውን ማስተካከላ ከባርኪ በተላከላት ገንዘብ እንደሆነ ለአደይ እየነገረቻት ነው። አደይም ባርኪን እንግዲህ ዛሬ ላይ ስለኔና ስለዴቭ መጋባት ያውቃል ወይ ስትልም ጠይቃ እንደማያውቅም እየነገረቻት ነው። ነገር ግን አደይ ነግረዋለሁ ብላታለሽ ማለት ነው። አደይ አንዳንድ እንግዲህ በትዳር ዙሪያ ሀሳብ እንድታጋራት እትዬን እየጠየቃቻት ነው። ድፍረት ባይሆንብኝ ከባልሽ ጋር በምን ተለያያችሁ እስኪ ምክንያቱን አስረጂ ስትል እትዬም
ሰፊ ነው። ይሄ በጣም ረጅም ጊዜ የሚያስፈልገው ታሪክ ስለሆነ ሌላ ጊዜ አጫውትሻለሁ። ነገር ግን ፍቅርና እንክብካቤን ከባልሽ ብቻ እንዳትጠብቂ፣ ይሄ ያንቺም ኃላፊነት ነው ስትል መክራታለች። ታዲያ አደይም በጽሞና ነገሩን አዳምጣለች። ለሊ ዛሬ ላይ ከቤኪ ጋር በሆነችበት ሁኔታ እጅግ በጣም ደስተኛ ሆና ተመልክተናታል። ቤኪም ታዲያ ዛሬ ላይ ብዙ ነገሮችን እያወራት ነው። እንዲሁም ደግሞ አስፈቅዶ ሲስማትም ተመልክተናል። በሁኔታዎቹ ከሱ ጋር በመሆኗ እሱን በመታወቋ እንዲሁም ማዘሯን እንዲሁም አደይ ጓደኛዋን በመኖሯ ፈጣሪውን እያመሰገነች ቤተሰቦቼ እንደሚፈልጉኝ አይነት ልጅ ባልሆንም ብቻ ግን ከማንም እርዳታዎች በእግዚአብሔር ፍቃድ ግን እንደዚህ ቆሜ ለዚህ በቅቻለሁ ስትል ራሷን እንግዲህ እያበረታችም ነው። ደካማ ጎኖቿንም ስታወራ ነበር ዛሬ ላይ። ሆኖም ግን ደግሞ ቤኪ አንቺ ጠንካራና ጎበዝ ልጅ ነሽ፣ አሳክተሻል፣ ያላሳካሻቸውንም ቀጥለሽ አሁን ላይ ማድረግ ትችያለሽ፣ እኔም ሁሌም ከጎንሽ ነኝ እያላት ነው። ስለሱ በጣም እያመሰገነችው ተመልክተናታል። ቤኪ እውነት ለመናገር ዛሬ ላይ እንግዲህ አደይና ዴቪድ ጋቡና ለኛ ወረፋ ይስጡን ሲልም ልታገባ ነው ወይ በማለት እየጠየቀችው ነው። ነገር ግን ደግሞ እንዴት ቀናሽ እንዴ እያላት ነው። እሷን ለማብሸቅና ከሷ የሚወጣውን እንግዲህ ስሜት ለማወቅ ማለት ነው። ለምን ቀናለሁ ብላ በንዴት ስትናገር ሰው በራሱ አይቀናም ብለዋለች። ያ ማለት እሷም እንደወዳት አንተ አፈቀራት የገባው ይመስላል። ነገር ግን እሷ ያው አንተን እንደራሴ ስለማስብህ በማለት ነገሮቹን አስቀይሳ እያወራችለት ሲሳሳቁን ተመልክተናቸዋል። ሌላው እንግዲህ ሮማንና አሸናፊም ያው በትረባ ላይ ናቸው። እሱም ፍቅሩን አልገለጸላት፣ እሷም እንደሚወዳት ጠንቅቃ እያወቀች እንኳን እውነታውን ከሱ መስማት ስለሚፈልግ ብቻ ዛሬ ላይም እንግዲህ አይተናቸዋል ሲጫወቱ አቦሰም እየተጫወቱም ደስ የሚል ጊዜ ልጅነታቸውን አስታውሰው ከሄለን ጋር ተመልክተናል። ሄለንም ቢሆን አሸናፊን ስትመክረው ነበር። እንግዲህ ያለችበት ምክንያትም ወይ ሮማን ወይም ደግሞ ስራህንም ሳትሆን እንዳትቀር ኮስተር ብለህ እንግዲህ ስራ እንደማለትም ሀሳብ ሰጠው ተመልክተናል። ታዲያ ሮማን ይህን ስትል ሄለን የልጅነታቸውን እያስታወሰች ሁለታቸው እንደሚዋደዱ እየተናገረች ነበር። ነገር ግን ደግሞ እንግዲህ ያው ሁለታቸው ደግሞ ነገሩን አብራርተው ማውራት አልፈለጉም ማለት ነው፣ አስቀይሰውታል። ሌላው ሩታ እንግዲህ እምዬን ጠይቄ ነው የሚሄደው እዚህ ድረስ መጥቼ ያሹን እናት እያለች ደመቀን ስጠይቀው ደመቀም እንግዲህ ቤቷ የለችም ዘመድ ጋር ነው የምትኖረው፣ አሹ ግን አልሰማም ሲልም ነግሯታል ማለት ነው። እንግዲህ አንተ ያው እንግዲህ ሮማን ዛሬ ላይ በሮማን ምክንያት ለምን ትጣላላችሁ ብላም ጥያቄ አንስታበት ነበር። እንግዲህ ደመቀ እንደሚወዳት ድሮም እየተናገረ ነበረ ማለት ነው። ነገር ግን ላሹ ብሎ እንደተዋት ሲነግራት ነበረ። ሌላው እንግዲህ የአደይ እህት ለእናቷ ግልጹን ዴቭ እንዳፈቀረችው ስትናገር እናትየዋ እጅግ በጣም ተናዳ በጥፊም ስትመታት ተመልክተናል። ቀጣይ ክፍል ምን ሊከሰት ይዘናል ይዘን ከች እንላለን። አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሼር አድርጉ። አመሰግናለሁ።